ፊልጵስዩስ ምዕራፍ 2 ቁጥር 1 እስከ 11 ትህትና ለሌሎች ሰዎች ከእኔ ይሻላሉ ብሎ በማሰብ ተገቢውን ትኩረትና አክብሮት በመስጠት የሚገለጽ ነገር ነው። ፊልጵስዩስ ምዕራፍ 1 ቁጥር 3 ላይ እንደምናየው ማለት ነው። ትህትና የተላበሰ ሰው ሕፃን ይሁን አዋቂ፣ ወንድ ይሁን ሴት፣ ሊቅ ይሁን ያልተማረ ምንም ልዩነት ሳያደርግ ለሁሉም ተገቢውን አክብሮትና ተገቢውን የሆነ ትኩረት መስጠት የሚችል ሰው ማለት ነው። ትህትናን የተላበሰ ሰው ማለት ነው። ከራስ በፊት ለሌሎችን ማስቀደም ነው። ይህ ማለት ለራስ ብቻ በማሰብ በስግብግብነት መንፈስ ተሞልቶ የሌሎችን ተገቢውን መብት እየከለከሉ ራስን ከማንም በላይ አስቀድሞ የመገኘት መንፈስን ከራስ ማራቅ ነው። ብዙም ጊዜ በዕለታዊ ህይወት በምንነጋገረው ነገር ውስጥ እኔ የሚለውን ቃል እንሰማለን። ይህም ሰው ራሱን ስለሚወድና ስለሚያስቀድም ነው። ሁል ጊዜ እንደዚህ አይነት ቃላትን የምትጠቀም የራስ ጥቅም ብቻ ሳይሆን ስለሌላውም ጥቅም ማሰብ ደግሞ እጅግ በጣም አስፈላጊ መሆኑን ክርስቲያናዊ አስተምሮታችን ያስረዳናል ማለት ነው። ትህትና በእኔነት መንፈስ ወይም ለእኔ ብቻ በሚል ትምክህት የሚመራ ሳይሆን ሌሎችንም እንደ እኔ የሚያስፈልጋቸውና የሚገባቸውን ነገሮች አሉ በማለት ስለሌሎች ጥቅምና መብት የሚያስብና ግንዛቤ ውስጥ የሚያስገባ መሆኑን ሐዋርያ ጳውሎስ ቅድም ባየነው የመጽሐፍ ቅዱስ ክፍል ውስጥ ይናገረናል ማለት ነው። ትህትና ራስን ማዕከል ያደረገ ወይም ለእኔ የሚያስደስተኝ የሚጠቅመኝ ብቻ ላድርግ ከሚል መንፈስ የራቀ ነው። ትህትና ለሌሎች የሚያስቀድም የሌሎችንም ጥቅም በሚገነዘብና ግምት ውስጥ በማኖር የሚተገበር የመንፈሳዊ ህይወት ውጤት ነው። በተሰለፉት የአገልግሎት ህይወት ውስጥ ወይም በያዙት ኃላፊነት ወይም ችሎታ ውስጥ ተቻችሎ መኖርና ሌሎችንም እንደዚሁ ተሳታፊ አድርጎ መኖር አንዱ ትህትና ነው ማለት ነው። ትሁት ሰው የሚያስቀድመው የራሱን ጥቅም ሳይሆን ከአገልግሎቱ በስተጀርባ ስላለው ነገር ነው። ሁል ጊዜ የሚያስቀድመው የሰዎችን ምክር በአስተውሎት መስማት፣ ስህተትን ሲሰሩ አምኖ መቀበል እንደዚሁ አንዱ የትህትና ምሳሌ ነው። እንግዲህ መጽሐፍ ቅዱሳችን በተለይም በአዲስ ኪዳን ያለው አብዛኛው ክፍል ዋናው መሰረታዊ ነገሩ እንግዲህ ትህትና ነው። ትህትናን ያሳየናል። ረጋ ብሎ ሰከን ብሎ መኖርና የእግዚአብሔርን ፍቃድ ማስቀደም እንዲሁም የእግዚአብሔር ፍቃድ የሆነውን ለሌሎች ራስን አሳልፎ መስጠት፣ ለሌሎች ራስን ሰውቶ መኖርን ያስተምረናል። ለዚህ ምሳሌ ከሚሆኑት ውስጥ አንዷ እመቤታችን ቅድስት ድንግል ማርያም ናት። እመቤታችን ቅድስት ድንግል ማርያም ገና ልጃገረድ ወጣት ናት። እቅዶች ብዙ አላት። ለምሳሌ ታጭታለች፣ ማግባት አለባት፣ የራሷ የሆኑ በስጋ ፍቃድ የሚወለዱ ልጆች ወልዳ ታሳድጋለች ምናምን ብላ ልክ አንድ ግለሰብ የሚያቅደውን እቅድ ልታቅድ ትችላለች። ነገር ግን እግዚአብሔር አምላክ ከእሷ እቅድ በላይ የሆነውን እቅድ በመልአኩ ቅዱስ ገብርኤል አማካኝነት ወደ እሷ ሲልክ እሷ በትህትና እሺ ብላ ተቀብላ የራሷን እቅዶች፣ ፕሮግራሞች ሁሉ ሀሳቦች ሁሉ እርግፍ አድርጋ ትታ የእግዚአብሔር መኖር ጀምራለች። ያ አንዱ የትህትና ምሳሌ ነው። ይህም እንግዲህ እመቤታችን ቅድስት ድንግል ማርያም ለእግዚአብሔር ራሷን ያስገዛችው በትህትና ነው። እኔ ራሴ እቅድ አለኝ ምናምን ብላ ራሷን አልተከፈሰችም። ከእሷ የሚበልጥ መሆኑን እግዚአብሔር አምና ራሷን ዝቅ አድርጋ የእሱን ትእዛዝ ተቀብላለች ማለት ነው። እንግዲህ ከዛ ቀጥሎ ጌታችን ኢየሱስ ክርስቶስን ከወለደች በኋላ ራሱ ልጇ እንግዲህ በኖረበት በዚህ በ33 ዓመት ተኩል ውስጥ ትልቁ ያሳየን ነገር ቢኖር ትህትና ነው። ከምንም በላይ ከመወለዱ እስከ መሞቱ ድረስ ሁሉም ነገር የወደቀ ሰው ዝቅ ያለ ሰው የሚኖረውን ህይወት ኖሮ አለፈ። ሲወለድ በበረት ተወለደ፣ ሲሞት በመስቀል። በበረት የሚወለደው ከብት ወይም የተጣለ ነገር ወይም ምንም ክብር የሌላቸው ወይም ገንዘብ የሌላቸው ወይም የተናቁ ሰዎች የተባሉ ሰዎች የሚወለዱበት ቦታ ተወለደ። ሲሞት ደግሞ የተረገሙ የተናቁ ሰዎች የተጠሉ ሰዎች የሚሞቱበት ቦታ በመስቀል ላይ ተሰቅሎ ሞተ። ይሄ እንግዲህ ትልቅ ትህትና ነው። ሌላም እንግዲህ ባሳለፈው ህይወት ውስጥ በባሪያው እጅ መጠመቁን እንመለከታለን። ከኃጢአተኞች ጋር አብሮ እራት እንደበላ ከኃጢአተኞች ጋር ጊዜ እንዳሳለፈ እንመለከታለን። ያ ትልቁ የትህትና ምሳሌ ነው። ዝቅ ብሎ የመኖር ምሳሌ ነው። ንጉስ ነኝ፣ መምህር ነኝ፣ እኔ እንደዚህ ክብር ያለኝ ሰው ነኝ፣ እግዚአብሔር ልጅ ነኝ ብሎ ራሱን ከፍ ባለ ደረጃ ላይ ሳይሆን ዝቅ ካሉ ሰዎች ጋር መኖር የቻለ አምላክ ነው። በመጨረሻም ይህን ነገር ደግሞ ለእኛ ለማስተማር መሆኑን
የሐዋርያትን እግር ባጠበ ጊዜ እኔ እንዲሁ እንደማደርገው እናንተም እርስ በርሳችሁ እንደዚሁ ተደራረጉ በማለት ይናገራቸዋል። ያ ማለት ያሳየኋችሁን ሁሉ ትህትና ያሳየኋችሁ እናንተ እንድትማሩና እርስ በርስ ትሁት እንድትሆኑ ነው ይለናል። ስለዚህ እኛ የሐዋርያትን ተከታዮች የሆንን የዛሬው የክርስቶስ ሐዋርያት የሆንን ክርስቲያኖች ትህትናን የመኖር ግዴታ ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተቀበልነው ነውና ሁላችንም በትህትና መኖር ያስፈልገናል። ጌታ እግዚአብሔር አምላክ በትህትና እንድንኖር